አንዳንዴ እንደዚህ ባለ ቀን ነው ሰው የሚፈተነው። ለምን እኔ በጣም ነው የተገረምኩኝ። አሁን በአጋጣሚ ከጓደኛዬ ጋር አንድ ጓደኛ ያለችና ስራ ቦታ ያቅራቢያ ሻይ ልንጠጣ ወተን ነው አጋጣሚ ማለት ነው ይሄን ቪዲዮ እንትን ያልኩት እንጂ አስቤበትም ምንም አይደለም። የሚገርማችሁ ግን በቃ ሳስበው በጣም ምስጋና ይገባቸዋል። በእውነት እኔ ደስ ነው ያለኝ በጣም በዚህ ልክ የሚቆረቆርላት በዚህ ልክ የሚያስብላት ኦዲየንስ በመኖሩ በጣም ደስ ብሎኛልና እሙ ደግሞ ያው ይገባታል። የሁላችንም ምርጥ ነች። ስለዚህ እኔ ውድ ቤተሰቦች የሙም ቤተሰቦች እኔም ጋር ያላችሁ የሷ ቤተሰቦች ስለሆናችሁ አንድ ነው ብዬ ነው። በጣም ነው የምናመሰግነው በዚህ አጋጣሚ እና ሙም ደግሞ በቃ እንኳን በደህና ደርሰሽ መጣሽ ብለናል። የኔ ቆንጆ ጎበዝ በርችልን፣ እንወድሻለን ሁላችንም። እንኳንም ደግሞ ወዳጅሽንም ሁሉንም ነገር የሚያስብልሽንም ሰው ሁሉንም ነገር እንኳን አየሽው። እንደዚህ አይነት ነገሮች ሲገጥሙ ያው ብዙ ነገሮችን እንማራለንና ላንቺም ጥሩ ነው። ጥሙ እንወድሻለን፣ እናከብርሻለን። እናንተንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች። ስናብዬ መጣን። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ደህና ነኝ በጣም እግዚአብሔር ይመስገን። እንግዲህ ሰሞኑን ሁላችንም የሆነ ነገር አስደንግጦን ነበር። አንድ ነገር አስደንግጦን ነበረ። እንደምታውቁት እሱ ምንድነው የሙ ጉዳይ ነው። በጣም ነበር ማለት አንዳንዴ እንደዚህ አይነት ነገር ግራ ያጋባልና አውቅ ነበረ ልጇን ትታ የትም ቦታ እንደማትሄድ በርግጥ በልጇ እንደማትጨክን ምንም ነገር ቢፈጠር አውቅ ነበርና እንዲሆንም ግን ያው እንደ ሰው እንደነግጣለን አንዳንዴና እንደ ሰው ደነገጥኩ በጣም ማለት ነው። በተለይ ደግሞ እንደ ቅርብ ሰው ሳትደውልልኝ ምናምን በቃ ምን ሆነች ስንት ነገር አሰብኩኝና ያስደነግጥ ነበረ። ግን እግዚአብሔር ይመስገን ሁሉም ነገር መልካም ሆኗል። ሁሉም ነገር ሰላም ሆኗል። ያው እሷ ወደ ጥሩ ቦታ ነበር የሄደችው። በርግጥ ግን ደግሞ ያው እንደዚህ አይነት ቦታ በርግጥ ተናቆ መሄድ አስፈላጊ አይደለም። ሀሳቧን አልቃወምም። ምክንያቱም ስንናገር ብዙ ጊዜ እንትን ይለብናል። ያው ይገረግራል የሚባል ነገር አለ አይደል? በቃ የሆነ ነገር የሚጠምደን ነገር አይጠፋም። ስንናገር እንደዚህ አይነት ቦታ ስንሄድ ጸጥ ብለን ስንሄድ ይሻላል እንጂ የምንናገር ከሆነ የሚመጣብን ነገር እንትን አይላልና አናውቀውም። የሚደርስብንን ነገር የሆነ የሚያስቀረን ሰው ይበዛል፣ የሚያስቀረን ነገር ይበዛል። ወደኋላ የሚጎትተን ነገር ፈተናው ብዙ ነውና ለዛም ነው ሰምሳችን ነገር የሄደችው ይመስለኛልና ግን ይሁን ብለን ተቀብለናል። ያው ብታስደነግጠንም አለመናገሯን እንግዲህ ተረድተናታል። ከዚህ አንጻር ማለት ነው ብትናገር የሆነ ነገር እንዳይጎትተኝ ወደኋላ ብላ አስባ ነው። ችግር የለውም እንኳን ሄደች፣ እንኳን እንደዚህ አይነት ቦታ ራሷን መንፈሷን አድሳ መጣች። እኛ የምንፈልገው ሰላም መሆኗን ስለሆነ እንግዲህ ዋናው እንኳን በሰላም ተመለሰች እንጂ ነገሩ አስደንጋጭ ነበረ። በወቅቱ በጣም ያስደነግጥ ነበረ ቤተሰቦች እና በዚህ አጋጣሚ ዋናው ነገር ግን በጣም መናገር የፈለኩት ነገር በዚህ አጋጣሚ የሙ አድናቂዎች ማለት ነው እንዴ በጣም ነው በእውነት በጣም ነው የወደድኳችሁ። በዚህ ልክ ለሰው ማሰብ፣ በዚህ ልክ ለሰው መጨነቅ በጣም ይገርማል። በጣም እግዚአብሔር ይስጣችሁ በእውነት በጣም ደስ ይላል። እኔ እየደወሉ ማለት ነው እየደወለው የጠየቁኛል ደውለው በስርዓት የኔን ስልክ አውጥተው ደውለው እሙ ምን ሆና ነው እሙ ተገኘች እሙ ያለችበት ሁኔታ እንዴት ነው ብለው የደወሉልኛል። እና በጣም ነው የሚገርም እንዴ የሰው ልጅ እንዴት በዚህ ልክ ስለሰው ይጨነቃል ያስባል ብዬ በጣም ተደስቼባቸዋለሁ፣ ኮርቼባቸዋለሁ። የሙ ቤተሰቦች በጣም እግዚአብሔር ይስጣችሁ በእውነት የሷ ቤተሰቦች ናችሁ። እኔ ጋር አብዛኛው የምትከተሉኝ አውቃለሁና በዚህ አጋጣሚ ለኔም ይሄን ያህል የቅርብ ቤተሰቦቼ እንደሆናችሁ ያህል እንዲሰማኝ ነው ያደረጋችሁኝ ማለት ነው። በጣም ደስ ይላል። ለሰው ይሄን ያህል በዚህ ልክ ማሰብ እንደ ቤተሰብነት እንደ ራስ ተሰምቷችሁ ለሷ ስትጨነቁ በጣም የበለጠ ክብር ለእናንተ ኖረኝ የእውነት እና በጣም ነው የምናመሰግን። በዚህ አጋጣሚ በጣም ነው የምንወዳችሁ ሁላችንም። ኑሩልን፣ ክበሩልን። ሰላማችንን ሁሌም እንደምትፈልጉት፣ ጤናችንን ሁሌም እንደምትፈልጉት፣ ደህንነታችንን ሁሌም እንደምትፈልጉት እናንተም ሰላማችሁን፣ ጤንነታችሁን፣ ደህንነታችሁን ያብዛልን መድኃኔዓለም ማለት ነው። ምክንያቱም አንዳንዴ እንደዚህ ባለ ቀን ነው ሰው የሚፈተነው። ስለዚህ የቅርብ ጓደኞቻችን፣ የቅርብ ሰዎቻችን፣ የቅርብ ቤተሰቦቻችን እንኳን ይህን ፈተና አንዳንዴ ማለፍ አይችሉም። እንደዚህ አይነት ነገር ሲደርስብን በምንጠፋበት ሰዓት አይፈልጉም እና
በዚህ ልክ ደግሞ እናንተ መፈለጋችሁ በሷ አማካኝነት በሷ በተፈጠረው ነገር እኔም እንደወዳችሁና እኔም በጣም የምስጋና ቪዲዮ እንድሰራ የሚያነሳሳኝ እሱ ነገር ነው። በቃ በዚህ ልክ እመቤት እንደዛ መሆኗ እንደዚህ አሳስባችሁ በዚህ ልክ ስትፈልጓት በዚህ ልክ ስትጨነቁ ለእኔ መደወል ደረጃ ስትደርሱ በጣም ገረመኝ። አንድ እህቴ በዋትስአፕ ሳይቀር መልዕክት ማለት ነው የላከች። እኔ ደግሞ የዛኔ ገና ስላላወኩኝ እንዴት ብዬ ልመልስላት መመለስ ራሱ አልቻልኩም። አላገኘኋትም፣ ምንም አላወኩም ብዬ እንዴት ልመልስ? ከዛ ግን ቪዲዮ ያው ስትለቅሙ ስትመጣ ግን ያው ቪዲዮውን ኦልሬዲ ስለምታየው ብዬ አልደወልኩላትም። በእርግጥ እንደውም እንጂ በቃ በዋትስአፕ ሁሉ ላከች አንድ እህቴ ማለት መልዕክት አስቀመጠችልኝ። አሁንም አልተገኘችም፣ እንዴት ነው ያለችበት ሁኔታ ምናምን ብላ ማለት ነው። እና በጣም እግዚአብሔር ይስጣችሁ በእውነት በጣም ነው ደስ የምትሉት። ቴንኪው ለማለት ነው። በጣም እናመሰግናለን። እንደዚህ ጠያቂ አትጡ፣ ሁሌም ቢሆን የሚያስታውሳችሁ አትጡ። እና በጣም ነው የምንወዳችሁ። እና ጠይቃኝ ነበር በነገራችን ላይ ቤተሰቦች እንሂድ ብላኝ ነበረ እና እንደነገርኳችሁ በባለፈው ቪዲዮም እንደሰራሁት ሰሞኑን ትንሽ አልተመቸኝም። አዳዲስ ነገሮችም እየጀመርኩኝ ስለሆነ ስራ ምንም እና ለዛ ስላልተመቸኝ ከዛ በኋላ በራሷ ወስና በራሷ ሄደች ማለት ነው። እንግዲህ መሄዷ እንዳልኩት መሄዷ ጥሩ ነው። መሄዷን እንደግፋለን እና ይሄንን የምስጋና ቪዲዮ ማለት ነው በጣም ለእናንተ በቃ ለውድ ቤተሰቦቿ ለእመቤት በጣም የእውነት በጣም ምርጥ ናችሁ፣ ይገባችኋል። ይህን የምስጋና ቪዲዮ የሰራሁት ለእናንተ ነው ማለት ነው። በቃ ለምን እኔ በጣም ነው የተገረምኩኝ። አሁን በአጋጣሚ ከጓደኛዬ ጋር አንድ ጓደኛ ያለች እና ስራ ቦታ አቅራቢያ ሻይ ልንጠጣ ወተን ነው አጋጣሚ ማለት ነው ይህን ቪዲዮ እንትን ያልኩት እንጂ አስቤበትም ምንም አይደለም። የሚገርማችሁ ግን በቃ ሳስበው በጣም ምስጋና ይገባቸዋል። በእውነት እኔ ደስ ነው ያለኝ በጣም በዚህ ልክ የሚቆረቆርላት በዚህ ልክ የሚያስብላት ኦዲየንስ በመኖሩ በጣም ደስ ብሎኛል። እና እሙ ደግሞ ያው ይገባታል፣ የሁላችንም ምርጥ ነች። ስለዚህ የኔ ውድ ቤተሰቦች የሙም ቤተሰቦች እኔም ጋር ያላችሁ የሷ ቤተሰቦች ስለሆናችሁ አንድ ነው ብዬ ነው። በጣም ነው የምናመሰግነው በዚህ አጋጣሚ እና ሙም ደግሞ በቃ እንኳን በደህና ደርሰሽ መጣሽ ብለናል። የኔ ቆንጆ ጎበዝ፣ በርችልን፣ እንወድሻለን ሁላችንም። እንኳንም ደግሞ ወዳጅሽንም ሁሉንም ነገር የሚያስብልሽንም ሰው ሁሉንም ነገር እንኳን አየሽው። እንደዚህ አይነት ነገሮች ሲገጥሙ ያው ብዙ ነገሮችን እንማራለን እና ላንቺም ጥሩ ነው። እሙ እንወድሻለን፣ እናከብርሻለን። እናንተንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች። ስናብዬ መጣ ሁሉልኝ፣ ሰላማችሁ ብዝት ይበልልኝ። ኮሜንት ላይ አስቀምጡልኝ እስኪ የተለየ ገጠመኝ፣ የተለየ አደነጋገጥ የደነገጣችሁ፣ የተለየ ስሜት የተሰማችሁ፣ እዚህ ቦታ ሂዳ ይሆናል ብዬ አስቤ ነበር የምትሉት ነገር ካለ ኮሜንት ላይ አሳውቁኝ የኔ ውዶች። ዝናብ እየዘነበ ስለሆነ እኔም ወደ ቤቴ ልገባ ነው። አሁን መጀመሪያ ውስጥ ልግባ እና እንደዛ ነው የኔ ውዶች። በጣም ነው የምወዳችሁ። ክብር ይገባችኋል፣ ምስጋና ይገባችኋል። ይሄን ለመናገር ነው። ወዳችኋለሁ በጣም። ኑሩልኝ፣ ክበሩልኝ። ቻው